እኔ አሁን ድጋሚ ሰው ሆናለሁ የምትሉ አሁን የኔ ነገር እንደገና ይቆማል፣ ቢዝነሴ ይቀጥላል፣ ትዳሬ ይስተካከላል፣ አሁን የኔ ነገር ተስፋ አለው የምትሉ ሰዎች የምታመልኩትን አምላክ አታውቁትም ወይ? ሕይወትን እንደገና ሲያስቀጥል፣ ታሪክን እንደገና ሲያድስ ማን ነው ለሕይወትሽ? ማን ነው ለሕይወት ተስፋ የለውም ያለው? ማን ነው ለአገልግሎት? ማን ነው ለኑሮ? ማን ነው ለትዳር ተስፋ የለውም ያለው? ለጤናክ ተስፋ የለውም ያለው ማን ነው? የምናመልከው አምላክ የምንዘምርለት የምንሰግድለት ጠዋትና ማታ ፊቱን የምንፈልገው ስሙን የምንጠራው አምላካችን ይገርማል። እኔ ዛሬ ነግርሃለሁ፣ አተኩሬ ነግርሃለሁ። ለሆነ ጓደኛ ላክለት፣ ለታከተው ሕይወት ላስጠላው ሙት ለሚለው ነገር ላቅለሸለሸው ለሆነ ቤተሰብ ላክለት። እግዚአብሔር የእንደገና አምላክ ነው። ይገርማል። የእንደገና አምላክ ነው። እግዚአብሔር ጋር ዩሴንድ ስሮ የለም፣ ተጠቅሞ መጣል የሚባል ነገር የለም። ሲኖር የሚኖር ብቻ አምላክ አይደለም። ቢኖርህም ባይኖርህም ካንተ ጋር የሚኖር አምላክ ነው። ሲትችል ብቻ አብሮክ ቢሆን አይደለም፣ ሲያቅትም አብሮክ የሚቆም አምላክ ነው።